ማትማቲክስ። ይህን ቃል ስንሰማ አብዛኞቻችን ወደ አእምሮአችን ቀድሞ የሚመጣው ውስብስብና ለመረዳት አስቸጋሪ የሆነ ነገር እንደሆነ ነው። ነገር ግን የሰው ልጅ ከደረሰባቸው ግኝቶች ውስጥ ተፈጥሮን በቁጥር መግለጽ መቻል ትልቁና ለማወቅም የሚያጓጓ ነው። በዲጂታሉ ዓለም እንደ ኮምፒውተር ያሉ ማሽኖች ሥራቸውን የሚሰሩት በቁጥር ላይ ተደግፈው እንደሆነ ታውቃላችሁ። ለምሳሌ ይህ የድመት ፎቶ ለእኛ እንደ ድመት እንመልከተው እንጂ ኮምፒውተራችን የሚያውቀው የቁጥሮች ስብስብ እንደሆነ ነው። በተመሳሳይ በሰው ሰራሽ አስተውሎትም እንደ ምስል፣ ድምፅ፣ ጽሑፍና ሌሎች ዳታ ብለን የምንጠቀማቸው በሙሉ በማሽኖች የሚታወቁት ቁጥር እንደሆኑ ነው። ስለዚህ እነዚህን ቁጥሮች ለመረዳትም ሆነ መልክ ለማስያዝ የሂሳብ ስሌት ወይም ማትማቲካል ኮምፒውቴሽን አስፈላጊ ሆኖ እናገኘዋለን። ሰላም፣ እንዴት ናችሁ? በዛሬው ቪዲዮ የሰው ሰራሽ አስተውሎት እንዴት እማር ብለን ካየንበት ቪዲዮ ውስጥ አንዱ የሆነውን ማትማቲክስ ለማሽን ለርኒንግ ለምን እንዳስፈለገ እንመለከታለን። በውስጡም ማሽን ለርኒንግና ማትማቲክስ እንዴት እንደተገናኙ፣ ማሽን ለርኒንግ ውስጥ ማትማቲክስን የት እንደምናገኘው ማለትም ሊኒየር አልጀብራ፣ ካልኩለስ፣ ፕሮባቢሊቲና ስታቲስቲክስ፣ ዲስክሪት ማት ኤንድ ሎጂክና ለማሽን ለርኒንግ እንዴት እንደሚጠቅማችሁ ቀላል በሆነ አማርኛ ስለምመለከት ተረጋግታችሁ ሙሉ ዕውቀቱን ለመረዳት ሞክሩ። ማሽን ለርኒንግና ማትማቲክስ እንዴት ተገናኙ? በአጭር አማርኛ ሰው ሰራሽ አስተውሎት ወይም ኤአይ ማለት ማትማቲክስ በተግባር ሲገለጽ ማለት ነው። ቅድም እንዳነሳነው ኮምፒውተሮች ምስሎችን እንዲለዩ፣ ቋንቋዎችን እንዲተረጉም ወይም መኪና እንዲያሽከረክሩ በምናደርግበት ወቅት ከበስተጀርባ የሚከናወነው ማትማቲካል ኮምፒውቴሽን ነው። ቻት ጂፒቲን ስትጠይቁ የቻት ጂፒቲ ሞዴል መልሳችሁን ለመመለስ የሚሠራው ማትማቲካል ኮምፒውቴሽን ነው ማለት ነው። ኤአይ የምንሰጠውን ማንኛውንም ዳታ፣ ቬክተሮችን እና ማትሪክሶችን በመጠቀም ይገልጻል። የተገለጹ ዳታዎችን ይዞም የመማር ሥራውን ማትማቲካል ፋንክሽን በማስተካከል ያከናውናል። በዳታዎች ውስጥ የሚኖሩ ተያያዥነቶችን ደግሞ ስታቲስቲክስን በመጠቀም የመለየት ሥራ ይሠራል ማለት ነው። ስለዚህ ያለ ማትማቲክስ ሰው ሰራሽ አስተውሎት የሚባል ነገር እንደማይኖር መመልከት እንችላለን። ማሽን ለርኒንግ ውስጥ ማትማቲክስን የት እናገኘዋለን? ሊኒየር አልጀብራ። ሊኒየር አልጀብራ በኤአይ ውስጥ በአብዛኛው ቦታ ይገኛል። ዳታዎችን የምንወክልበትና ማኒፑሌት የምናደርግበት መንገድ ነው። ቬክተሮች። ቬክተር የምንለው ቁጥሮችን በአንድ መስመር የያዘ የቁጥሮች ወይም ማትማቲካል ኦብጀክት ስብስብ ነው። ዋን ዳይሜንሽናል አሬይ እንለዋለን። በኤአይ ውስጥ ከአረፍተ ነገር እስከ ምስል ሁሉም ነገር በቬክተር ሊወከል ይችላል። ለምሳሌ አንድ ግሬስኬል ምስልን ብትወስዱ የእያንዳንዱን የፒክሰል ኢንተንሲቲ በያዘ አንድ ረጅም ቬክተር መግለጽ ይቻላል ማለት ነው። ማትሪክሶች። ማትሪክስም በተመሳሳይ የቁጥሮች ወይም ማትማቲካል ኦብጀክት ስብስብ ሲሆን ከቬክተር የሚለየው በሁለት አቅጣጫ የሚገለጽ ወይም ቱ ዳይሜንሽናል አሬይ በመሆኑ ነው። ለምሳሌ ኒውራል ኔትወርኮች በሌየራቸው ዳታ ለማስተላለፍ በማትሪክስ የተደራጁ ዌይቶችን ይጠቀማሉ። አይገን ቫልዩ እና አይገን ቬክተር። ይህ የሊኒየር አልጀብራ ክፍል በሊኒየር ትራንስፎርሜሽን ወቅት የምንጠቀምበት ሲሆን በማሽን ለርኒንግ እንደ ፕሪንሲፓል ኮምፖነንት አናላይሲስ ወይም ፒሲኤ የሚባሉ የዳይሜንሽናል ሪዳክሽን ቴክኒኮችን በምንጠቀምበት ወቅት አገልግሎት ላይ ይውላል። ሊኒየር አልጀብራን በተመለከተ ሙሉና ተከታታይ ቪዲዮዎችን ስለምሰራ ለዛሬ ማትማቲክስ እንዴት አገልግሎት ላይ ይውላል የሚለውን ከተረዳችሁ በቂ ነው። ካልኩለስ። ከዚህ በፊት መማር በሰው ሰራሽ አስተውሎት ሂሳባዊ ስሌትን ማስተካከል እንደሆነ አይተናል። በዚህ ውስጥም ካልኩለስ በተለይም ደግሞ ዲፈረንሻል ካልኩለስ የኤአይ ሞዴሎች ከዳታ የሚማሩበትን መንገድ የሚፈጥር ነው። ደሪቬቲቭ የለውጥ መጠን ወይም ዘ ሬት ኦፍ ቼንጅን የምናሰላበት መንገድ ነው። ይህም ማለት እንደ ዌይትና እና ቢያዝ ያሉ ፓራሜትሮችን በምናስተካክልበት ወቅት የመጨረሻ ውጤቱ ምን ያህል እንደሚለወጥ ይነግረናል። ግራዲየንት። በዋነኝነት ግራዲየንት ዲሴንት በኤአይ ኦፕቲማይዜሽን ለመስራት በጣም ያገለግላል። ይህም ማለት የምንሰራቸው ሞዴሎች በመማር ሂደታቸው ውስጥ መንገዳቸውን የሚመርጡት በመጨረሻ ያመጡት ውጤት የሚኖረውን ስህተት ወይም ኤረር በመቀነስ ሂደት ነው። በዚህ ሂደት ውስጥም የትኛውን መንገድ መከተል እንዳለባቸው ግራዲየንት ዲሴንት ይገልጽልናል። ቼን ሩል። ይህ በዲፕ ለርኒንግ ውስጥ ባክፕሮፓጌሽን በሚባል ሂደት በተለያዩ ሌየሮች ግራዲየንት የምናሰላበት መንገድ ነው። በተመሳሳይ በካልኩለስ ዙሪያ ተከታታይ ቪዲዮዎችን ስለምሰራ ሰብስክራይብ ማድረጋችሁን እንዳትረሱ። ፕሮባቢሊቲና ስታቲስቲክስ።
ኤአይ አብዛኛውን ጊዜ የትንበያ ውጤት የሚሰጠው ሙሉ በሙሉ እርግጠኛ በሆነ መንገድ አይደለም። እርግጠኛ ባልሆነ መንገድ ውስጥ ደግሞ አንሰርቴኒቲን ማስላት ይኖርብናል። ይህን ለማድረግ ፕሮባቢሊቲና ስታቲስቲክስ አገልግሎት ላይ ይውላል። በዚህ ውስጥም ፕሮባቢሊቲ ዲስትሪቢዩሽን ሞዴሎች ይሆናል ብለው የሚያስቡትን ትንበያ እንዲገልጹበት እንጠቀምበታለን። ለምሳሌ አንድ ምስል ለመለየት የሰራነው ሞዴል የሰጠነውን ምስል 90% ድመት የመሆን ዕድል አለው ብሎ ሊገልጽ ይችላል። ቤስ ቲየረም የቤሲያን ለርኒንግ መሠረት ሲሆን ትንበያዎች አዲስ መረጃዎችን መሠረት በማድረግ የማስተካከል ሥራን እንዲሠሩ ይረዳል። ብዙ ጊዜ ከስፓም ፊልተሮችና ሜዲካል ዳያግኖሲስ ሞዴሎች በስተጀርባ እናገኘዋለን። ኤክስፔክቴሽንና ቫሪያንስ ይህ ኮንሴፕት የትንበያ ውጤቶች ምን ያክል እርግጠኛ እንደሆኑ ወይም ደግሞ የተበታተኑ እንደሆኑ ለመረዳት ቁልፍ ነው። ሳምፕሊንግ በጀነሬቲድ ኤአይ እንደ ዲፊውዥን ሞዴል ወይም ጂኤኤን ሞዴሎች አዲስ ዳታን ከፕሮባቢሊቲ ዲስትሪቢዩሽን ሳምፕሊንግን በመጠቀም ጀነሬት ያደርጋሉ። በተመሳሳይ ይህን ክፍልም በተከታታይ ቪዲዮዎች በዝርዝር ስለምናየው ስቴይ ሰብስክራይብ። ዲስክሪት ማት እና ሎጂክ እስካሁን ያየናቸው የኮንቲኒየስ ማት ዕውቀቶች የኤአይ ሞዴሎችን የማስተማር ሂደት ውስጥ ትልቁን ድርሻ የሚወስድ ሲሆን ዲስክሪት ማት ደግሞ ለሞዴሎች ሎጂካል መሠረት ነው። ይህም ኮንቲኒየስ ወይም በቁጥር የተገለጹ ዳታዎችን የማይጠቀሙና እንደ ካታጎሪዎችን፣ ኔትወርኮችን ወይም ስቴፖችን የሚጠቀሙ ሞዴሎችን ለመሥራት ይውላል። ለምሳሌ እንደ ዲሲዥን ትሪ አይነት ሞዴሎች የኢፍ ዜን ሩል ይጠቀማሉ። በተጨማሪም ሞዴላችን በተለያዩ አማራጮች ውስጥ መፈለግ ወይም የተለያዩ አማራጮችን ማገናኘት ሲጠበቅበት እንደ ኮምቢኔቶሪክ እና ሎጂክ በመጠቀም የተሻለ ትንበያን መስጠት ይችላል። በተመሳሳይ በሶሻል ኔትወርኮች ወይም በሪከመንዴሽን ሲስተሞች እንደ ግራፍ ቲየሪን በመጠቀም በሰዎች መካከል እንዲሁም በፕሮዳክቶችና በሰዎች መካከል የሚኖር ግንኙነትን ለመረዳት ያስችላል። ታዲያ ወደ ሰው ሰራሽ አስተውሎት ዓለም እየገባችሁ ከሆነ ለምን ማትማቲክስን መማር አስፈለጋችሁ? ምንም እንኳን የማትማቲክሱን ክፍል የሚያቀሉላችሁ ላይብራሪዎች ቢኖሩም በዘረዘርናቸው የማትማቲክስ ዕውቀቶች ዙሪያ መሠረታዊ የሚባል ዕውቀት ያስፈልጋል። ይህም ሂሳብን መረዳት ማለት ኤአይን በጥልቀት መረዳት ማለት ነው። አስቀድሞ የተሰሩ ሞዴሎችን ከመጠቀም በላይ በሰው ሰራሽ አስተውሎት ውስጥ በጥልቀት መስራት ከፈለጉ ማትማቲክስን ማወቅ አስፈላጊ ነው። የሰራችሁት ሞዴል በምትፈልጉት መንገድ እየሰራ ካልሆነ እንደ ግራዲየንት ሎስ ወይም ዲስትሪቢዩሽንን ማወቅ ለማስተካከል አስፈላጊ ነው። በኮምፒውተር ቪዥን፣ በናቹራል ላንጉጅ ፕሮሰሲንግ አሊያም ደግሞ በሪንፎርስመንት ለርኒንግ ውስጥ እየሰራችሁ ከሆነ ማትማቲክስ ከአንዱ የሰው ሰራሽ አስተውሎት ወደ ሌላው በቀላሉ ለመሸጋገር ያስችላል። በመጨረሻም ማትማቲክስ የሰው ሰራሽ አስተውሎት ላይ የሚኖራችሁን የፈጠራ ክህሎትና ምርምር ለማሳደግ ትልቅ መንገድን ይከፍታል። የሰው ሰራሽ አስተውሎትን ለመማር በማትማቲክስ ዶክትሬት እንዲኖራችሁ አይጠበቅም። በሊኒየር አልጀብራ ውስጥ እንደ ቬክተሮች፣ ማትሪክሶች፣ በካልኩለስ ውስጥ እንደ ፋንክሽን፣ ዴሪቬቲቭ እና ግራዲየንት፣ በፕሮባቢሊቲ እና ስታቲስቲክስ ውስጥ እንደ ሚን፣ ቫሪያንስ፣ ዲስትሪቢዩሽን እና ቤስ ሩል ላይ ዕውቀቱ እየኖራችሁ ሲሄድ ሰው ሰራሽ አስተውሎት እንዴት እንደሚሠራ መረዳት ትጀምራላችሁ። ዛሬ ባየናቸው የማትማቲክስ ዕውቀቶች ዙሪያ ዝርዝር ትምህርትን የያዙ ተከታታይ ቪዲዮዎች በዚህ ቻናል ስለምለቅ ሰብስክራይብ ማድረጋችሁን እንዳትረሱ። በተጨማሪም ጥያቄ ካላችሁ በኮመንት ሴክሽኑ መጠየቅ የምትችሉ ሲሆን ይህን ቪዲዮ ሊያየው ይገባል ለምትሉት ሰው ሼር አድርጉ። መልካም ጊዜ።